የሆነ ልዩነት አለው ብዬ አስባለሁ። ለኔ ሃይሚ ለኔ መሰጠኝ ፍቅርና ለብሩክ መሰጠው ፍቅር ይለያያል። ስለዚህ ይሄንን ያለ ማገናዘብ ነው ልላችሁ ፈልጌ ነው እና በጊዜ ይሰማኝ ስለነበረ እሱን ተረድቼዋለሁኝ እና አንቺም እንዳይደብርሽ ለዛ ነው። እሺ አይደብረኝም፣ ችግር የለም። በቃ አትጨነቂ። እስኪ ትንሽ ደቂቃ እንታገሰዋለን። በዚህ በኩል ነው የሚመጣው። እስኪ ገመች። በዚህኛው ነው ደውለለታ? አዎ ደውዬለታለሁ። ምን ነው? ኧረ ምን እንደደውልለት አልፈለግሽም ነበር? ኧረ አላልኩም። አይ ከተገናኘን ስለቆየ ብዬ ነው። ስለዚህ አሪፍ አጋጣሚ ሆነልሽ ማለት ነው። እኔን ተጠቅሞ ፈጣሪ ያው ያገናኛችሁ ይሆናል እስኪ ምናልባት እና እሱም ይጸጸታል ብዙ ጊዜ አዲስ አበባ ትቻት ለምን ሄድኩ ምናምን ይላል። ከዛ ትምህርትሽም ያሳስበዋል ምናምን ብዙ ነገር አለ። ግን ይሄን ነገር እንዴት አንተ ልታውቅ ቻልክ? በምን አይነት መንገድ? ሁሉ ነገር ደርሶኛል። እንግዲህ አታወጣጭኝ ሌላ ነገር። ለማንኛውም እና ሶሊ አንድ ጥያቄ ልጠይቅሽ። ሶሊያና ሶሊ ኖርማል ነው፣ ችግር የለውም በሁለቱም መጠራት። እሺ አቤል ምን አይነት ሰው ነው? አቤል በጣም ጥሩ፣ በጣም ለሰው የሚያስብ። በጣም ካልሽማ በቃ ነገሩ ሁሉ አክሰሙ እኔ ነኝ በመሀል የገባሁት ማለት ነው። ቢሄድም ይሻለኛል። እንደዛ ሳይሆን እውነት ግን በዚህ አጋጣሚ በጣም ነው የማመሰግነው አንተን ራሱ ስለተረዳኸኝ። ማለት ማንም ይረዳኝ አልነበረም። ምን ከተገናኘ አረ ፋሚሊ ነገሩ ይሄደ ነው። እኔ ምን ተረዳሽ? እኔ እንደዛ ሳይሆን ከአቤል ጋር ምንም የምንገናኝበት መንገድ አልነበረም። ያንን ስላገናኘህን በጣም አመሰግናለሁ። ቴንክ ዩ። በዚህ አጋጣሚ ባይ ዘ ወይ በአካል አጠር ትላለች። አቤት ደህና ነህ? አለ ሰላም አማን ነው። ሰላም በላት እንጂ የተገመነ ሰላም በላት እንጂ። ወይ ጉድ! እና እንዴት ነህ አቤል? ወይ ታሪክ ነው። እንደው ብቻዬን መስዬክ ስትመጣ እሷን ስታይ ምን አይነት ስሜት ተሰማክ? ቀልድ እየመሰለኝ ማለት እየቀለዳችሁብኝ ይመስል እዚህ ከመጣሁ በኋላ አላገኘሁትም አብርሽ። ኧረ እውነት ለምን? ፈርታ ነው ከቤት መውጣት። ያው ወንድሟንም ፈርታ ነው ፋሚሊ ምናምን የሚባል ነገር አለና